አድማጮች በመግቢያው እንዳስተዋወቅነው የዕለቱ የዜና መጽሔታችን 7 ርዕሰ ጉዳዮችን በዝርዝር ሊያስደምጣችሁ ተዘጋጅቷል። ወደ ቀዳሚው የውጭ ጉዳይ ሚኒስቴር መግለጫ ነው የምንሻገረው። መንግስት የወጠነው ሁሉን አቀፍ ሀገራዊ ውይይት ኢትዮጵያን ለዘመናት ለጦርነትና ለግጭት አዙሪት ያስገባት ምክንያት ላይ ለመወያየት የቀረበ እንጂ የድርድር ሐሳብ አይደለም ሲል የውጭ ጉዳይ ሚኒስቴር ገለጸ። የህዝብ ተወካዮች ምክር ቤት ህወሓትን በአሸባሪነት የፈረጀው ስለሆነ ከድርጅቱ ጋር መንግስት ሊደራደር የሚችልበት ምንም የህግ መሰረት እንደሌለ ሚኒስቴሩ ተናግሯል። ከሰሞኑ የኢትዮጵያ መሪዎች በተለያዩ የአፍሪካና የአውሮፓ ሀገሮች ስኬታማ ዲፕሎማሲያዊ ግንኙነት ማድረጋቸውም ዛሬ በተሰጠው መግለጫ ተጠቅሷል። ሰለሞን ሙጬ ከአዲስ አበባ ዝርዝር አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ርዕሰ ብሔር ሳህለወርቅ ዘውዴ በኮትዲቮር፣ ጋቦንና አንጎላ፣ ጠቅላይ ሚኒስትር አብይ አህመድ ደግሞ በቱርክ፣ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን በደቡብ ሱዳን ውጤት የተገኘበት ዲፕሎማሲያዊ ግንኙነት መከወናቸውን አስታውሰዋል። በተለይ ደቡብ ሱዳን ከኢትዮጵያ ጎን እንደማትለይ ማረጋገጣቸውንም አስታውሰዋል። ፕሬዝዳንት ሳልቫ ለኢትዮጵያ ሉዓላዊነት፣ ሰላምና ደህንነት ደቡብ ሱዳን የማወላዳ ድጋፍ እንደምታደርግ ኢትዮጵያ የራሷን ችግር በራሷ መፍታት አቅም እንዳላት ሙሉ እምነት እንዳላት በኢትዮጵያ ላይ የሚደረገውን ያላግባብ ተጽዕኖ የጁባ መንግስት ፕሬዝዳንቱ እንደሚቃወሙ በግልጽ ተናገሩበትና ሁለቱ ሀገሮች በባይላተራል ደረጃ ግንኙነታቸውን ይበልጥ ለማጠናከር መስራት እንዳለባቸው ከስምምነት የተደረሰበት ነው። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባላት ከሰሞኑ በአህጉሪቱ ሰላምና ጸጥታ እንዲሁም ልማት ጉዳይ እዚሁ አዲስ አበባ መምከራቸውም ተገልጿል። በዚህም በቀውስ ውስጥ የሚገኙ የአፍሪካ ሀገራትን ከቀውስ እንዲወጡ ሰላምና አንድነታቸውንም እንዲያረጋግጡ ድጋፍ እንዲደረግላቸው አቅጣጫ ተቀምጦ ውይይቱ ተጠናቋል ተብሏል። መንግስት የወጠነውን አገራዊ ውይይት በተመለከተም ቃል አቀባይ ዲና ተከታዩም ብለዋል። የሁሉን አቀፍ ውይይት የሚለው አንደኛ አገራችንን በጦርነት በግጭት አዙሪት ውስጥ ለዘመናት የከተታትን ችግር መንስኤ እንዋይበት የሚል ነው ኢንቴንሽን። በሰሜኑ የሀገራችን ክፍል ከተካሄደው ግጭት ጋር ምንም ግንኙነት የለውም። እሱ አንዱ ኤሌመንት ሊሆን ይችላል። በኢሊት ውይይት አይደለም፣ በተወሰኑ የፖለቲካ ፓርቲዎች ውይይት አይደለም። ህዝብን አቀፍ የሆነ ወደታች የወረደ ሁሉ የተሳተፈበት እስቲ ውይይት እናካሄድ፣ ለዚህ አንድ ተቋም መስራት ነው። የዲያሎግ ኮሚሽኑ ኢንቴንሽን እሱ ነው። ድርድርም አይደለም ውይይት ነው የሚለው። እዚህ ውስጥ እንትና ይገባሉ እንትና አይወጡም የሚለው ያ በህግ ማዕቀፍ ነው የሚታየው። ቲፒኤልኤፍን ኦልሬዲ ፓርላማ ዲዚግኔት አድርጎታል። ቲፒኤልኤፍን እንደ ቴሮሪስት ኦርጋናይዜሽን ኦብቪየስሊ በህገ መንግስትና በህጉ መሰረት በህጉና በህጉ መንፈስ ከዚህ ተቋም ጋር መደራደር የሚቻልበት እንትን የለም። ህጋዊ ማዕቀፍ ማለት ነው። በኢትዮጵያውያን ትውልደ ኢትዮጵያውያን ኤርትራውያንና ሶማሊያውያን እየተደገፈ የሚገኘው በቃ የሚለው ንቅናቄ ውጤታማ የዲፕሎማሲ ግኝት ማስገኘቱን የገለጹት አምባሳደር ዲና ከተለያየ የዓለም ክፍል ወደ ኢትዮጵያ የሚመጡ ኢትዮጵያውያንና ትውልደ ኢትዮጵያውያን 3 ዓላማ ይዘው እንደሚገቡ ገልጸዋል። ዋናው የሚመጡበት ምክንያት 3 ነገሮች ናቸው በዋናነት የሚታዩት። አንደኛው ሶሊዳሪቲ መግለጽ ነው ለወገናቸው። ሁለተኛው በኢትዮጵያ ላይ ያለውን ፕሬሸር እንዲቀንስ የዲፕሎማሲ ግፊት ማድረግ ነው የሚሆነው። ሶስተኛው ምናልባት ከዚህ ከጦርነቱ ፍጻሜ በኋላ የሚጀመረውን የሪኮንስትራክሽኑን ሂደት ለማገዝ እና እንደ ሎንግ ተርም ደግሞ በዲያስፖራ በሀገር ውስጥ በተለያዩ መስኮች የሚያደርጋቸውን ልማት ማስቀጠል በሚቻልበት አቅጣጫም ላይ ለመመካከር ነው የሚሆነው። አምባሳደር ዲና በኢትዮጵያ ለሰላም ጥረት እያደረጉ የሚገኙት የቀድሞው የናይጄሪያ ፕሬዝዳንት እንዲሁም የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ዛሬ አዲስ አበባ እንደሚገቡ አረጋግጠዋል። ፕሬዝዳንት ኦባሳንጆ ሊመጡ ይመላለሳሉ እኮ ምን ችግር አለ? ዛሬ ይመጣሉ፣ ኔክስት ዊክም ባለፈው ሳምንት ይመጣሉ። ሲመጡ የተጨበጠ ነገር ከሰሩ ያው ኦቪየስ ይደረጋል፣ ግልጽ ይደረጋል፣ ይመጣሉ። እኛ አፍሪካዊ ናቸው፣ የአፍሪካ ኢኒሺዬቲቭ እንደግፋለን ማለት በአፍሪካ ለአፍሪካዊ ችግር አፍሪካዊ መፍትሄ ማለት እንደሳቸው አይነት እንቅስቃሴ መደገፍ ማለት ነው። በዚህ ረገድ የኢትዮጵያ ሙሉ ድጋፍ አላቸው። ቃል አቀባይ አምባሳደር ዲና አክለው እንዳሉት የተባበሩት መንግስታት ተቋማት በአፋርና አማራ ክልሎች ላይ በህወሓት ስለደረሰው ውድመት ዝምታ መምረጣቸውን በተመለከተ በኢትዮጵያ የሚገኙ ተወካዮች ተጠርተው መንግስት ቅሬታውን እንደገለጸላቸውም ተገልጿል። በሀገሪቱ ወቅታዊ ጉዳይ ላይም ተቀማጭነታቸውን አዲስ አበባ ላደረጉ የተለያዩ ሀገራት ዲፕሎማቶች ማብራሪያ እንደተሰጣቸውም በመግለጫቸው አክለዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
በሰሜን ኢትዮጵያ ለአንድ ዓመት በዘለቀው ጦርነት ምክንያት በአፋር ክልል ወደ 376,000 የሚጠጉ ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው አንድ የክልሉ ባለስልጣን አስታወቁም። የአፋር ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን ለዶቼ ቬለ እንደተናገሩት በተለይ በሰሜኑ የሀገሪቱ ክፍል በተፈጠረው ጦርነት የተፈናቀሉትን ጨምሮ 1.3 ሚሊዮን ነዋሪዎች ለተለያዩ ችግሮች ተጋልጠዋል። በሰሜኑ የኢትዮጵያ ክፍል ለአንድ ዓመት በዘለቀው ጦርነትና ከኢሳ ጎሳ በየጊዜው በሚፈጠሩ ግጭቶች ምክንያት በክልሉ ተፈናቅለው በ12 የመጠለያ ጣቢያዎች የሚገኙ ተፈናቃዮች ክልሉና የፌዴራል መንግስት አስፈላጊውን እርዳታ ለማቅረብ ጥረት ቢያደርጉም በቂ እንዳልሆነና አስቸኳይ እርዳታ እንደሚያስፈልጋቸው የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን ተናግረዋል። ዮሐንስ ገብረ እግዚአብሔር ዝርዝር አለው። በሐዋሽ ከተማ የሚኖሩ አቶ ሙስጠፋ የተባሉ የአይን እማኝ ስለ ተፈናቃዮቹ ችግር ለዶቼ ቬለ እንደተናገሩት ተፈናቃዮቹ ለከፍተኛ ችግር ተጋልጧል ብለዋል። እንስሳት የነበረው ከእንስሳት ተላቆ ቤት የነበረው ከቤቱ ወጥቶ ስለዚህ አሁን ባለበት ሁኔታ ሜዳ ላይ ነው ብዙ ቦታ የሚገኙት። ተበታትነው ጥገኝነት በቤተሰብ ከተማ ባሉ ማህበረሰቦች ጋር እየተደበላለቁ ነው ያሉት። ንጹህ ውሃ ምግብም አያገኙም። ንጹህ ውሃ አቅርቦትም የለም። በጉዳዩ ላይ የአፋር ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ መሐመድ ሁሴንን አነጋግረናቸው ለነዚህ ተፈናቃዮች የክልሉ መንግስት ከፌዴራልና ዓለም አቀፍ ግብረሰናይ ድርጅቶች ጋር በመተባበር የምግብ ድጋፍ ለማድረግ ጥረት እየተደረገ መሆኑን ገልጸዋል። አጠቃላይ በጦርነቱ ምክንያት የተለያየ ኢኮኖሚያዊ ማህበራዊ ችግር ያጋጠማቸው ማህበረሰቦች ወይም ጉዳት የደረሰባቸው የምንለው ከ1.3 ሚሊዮን ህዝብ በላይ ይሆናሉ። ከዚህ ውስጥ ደግሞ ተፈናቅለው በ12 መጠለያ ጣቢያ የሚገኙ ተፈናቃዮች ቁጥር 376,000 ያህል ናቸው። በአጠቃላይ ወደ 21 የሚሆኑ ወረዳዎች ላይ ከፍተኛ ጉዳት ደርሰዋል። የክልሉ መንግስት በራሱ አቅም እንዲሁም በተባበሩት መንግስታት ድርጅት ኤጀንሲዎች እንዲሁም ዓለም አቀፍ ተራድኦ ድርጅቶች ሀገር በቀል የተራድኦ ድርጅቶች የግል ባለሀብቶች እንዲሁም የተለያዩ የኢትዮጵያ ብሔራዊ ክልሎች እና የፌዴራል የሚኒስቴር መስሪያ ቤቶች በኩል የተለያዩ ድጋፍ የማሰባሰብ ስራ ተሰርቷል። አሁን ለተፈናቀሉ ወገኖች እየተደረገ ያለው ድጋፍ የሚበረታታ ቢሆንም ካለው የተፈናቃይ ቁጥር አንጻር በቂ እንዳልሆነ የተናገሩት ኃላፊው ዓለም አቀፍ ግብረሰናይ ድርጅቶች አስፈላጊውን እርዳታ እንዲያደርጉ ጥሪ አቅርበዋል። ከአጠቃላይ ተጎጂዎች በተለይ 534,000 የሚሆን የዞን 2 እና የዞን 4 ተጎጂዎችን በዓለም ምግብ ፕሮግራም በኩል እርዳታ እንዲቀርብላቸው ስምምነት ላይ ተደርሶ አሁን የመጀመሪያ ዙር እርዳታ ቀርቦ ስርጭቱ እየተከናወነ ይገኛል። ይሄ ጥሩ ጅምር ስራ ነው ብለን ነው የምንወስደው። ነገር ግን ደግሞ እስካሁን ከ700,000 ህዝብ የተጎዳ ማህበረሰብ ምንም አይነት ድጋፍ እያገኘ ስላልሆነ ደብረዚህ የጀመረው ምግብ የማቅረብ ስራውን አስፍቶና አጠናክሮ መቀጠል መቻል አለበት። ትኩረቱም በደንብ መሰጠት አለበት ብለን እናምናለን። ይሄ ለኃላፊዎቻቸው በደንብ የነገርንበት ሁኔታ ነው ያለው። የኢትዮጵያ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ስለ እርዳታ አቅርቦትና ካለው ተረጂ አንጻር በቂ አይደለም ስለመባሉ ጠይቀናቸው እንዲህ ነበር ያሉን። ለነዚህም የኢትዮጵያ መንግስት እንዲሁም የተለያዩ ፓርትነሮች 7542 ኩንታል እህል ለነዚህ አፌክትድ ለሆኑ ሰዎች እንዲደርስ ተደርጓል። ከዚያ ውጪ ግን ክልሉ ለኛ በሚያሳውቅበት ወቅት ይሄን በመላክ በኩል የኢትዮጵያ አደጋ ስጋት አመራር ኮሚሽን ያላደረገበት ጊዜ የለም። ስለዚህ ከክልሉ ጋር ባለን ቀጥታም ግንኙነት አስፈላጊውን ድጋፍ ወደ ክልሉ በመላክ በኩል እኛ ስራችንን እየሰራን ነው። እንግዲህ ለአንድ ሰው መድረስ የሚገባው እህል አለ፣ ዘይት አለ፣ ጥራጥሬ አለ፣ አልሚ ምግብ አለ። ይሄን በማድረግ በኩል እየተደረገ ነው። ድጋፉ አገር በምትፈቅደው ባላት አቅም እያደረገችና ወደ ገኖች እየተደገፉ መሆኑን እግረ መንገዴን መግለጽ እፈልጋለሁ። በቤኒሻንጉል ጉሙዝ ክልል ካማሺ ዞን የሚስተዋለው የጸጥታ ችግርን ለመቅረፍ በተካሄዱ የጸጥታ ኃይሎች ዘመቻ በስፍራው የሚንቀሳቀሱ ታጣቂ ቡድኖች ላይ እርምጃ መውሰዱን የክልሉ ፖሊስ ኮሚሽን አስታወቀ። በዘመቻው በታጣቂዎች ታግተው የቆዩ 64 ዜጎችን እንዳስለቀቀ ምክትል ኮሚሽነር ኢንስፔክተር ምስጋናው እንጂፈታ ተናግረዋል። በካማሺ፣ ኤና፣ ሽመላና ኡሩንጉ በተባሉ ስፍራዎች በትናንትናው ዕለት በሸማቂዎች ላይ እርምጃ መወሰዱን ምክትል ኮሚሽነሩ ገልጸዋል። ነጋሳ ደሳለኝ ከአሶሳ ዝርዝር ዘገባ ልኮልናል።
በካማሺ ዞን ስር በሚገኙት 3 በሚደርሱት ወረዳዎች በስፍራው ይንቀሳቀሳሉ በተባሉ የታጠቁ ሸማቂ ቡድኖች በነዋሪው ላይ ጉዳት ሲደርስ መቆየቱን ኮሚሽኑ ገልጸዋል። በዞኑ ያሶና አጋሎሜጢ በተባሉ ስፍራዎችም ታጣቂዎች በነዋሪው ላይ ጉዳት ከማድረስም በተጨማሪ ንብረት ሲዘርፉ መቆየታቸውንም ጠቁመዋል። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ኢንስፔክተር ምስጋናው እንጅፋታ ለዲደብሊው እንደተናገሩት የጸጥታ ኃይሎች ባደረጉት ዘመቻ ታጣቂዎች ሲጠቀሙበት የነበረውን ካምፕ ማውደማቸውንና የታገቱ ዜጎችን ማስለቀቃቸው ተናግረዋል።